መጽሐፈ ነገሥት ሁለተኛ ምዕራፍ 1 አካብ ከሞተ በኋላ ሞዓብ በእስራኤል ላይ አመፀ። በዚህ ጊዜ አካዝያስ በሰማርያ ካለው እልፍኝ ሰገነቱ ላይ ሳለ ከዓይነ ርግቡ ሾልኮ ወድቆ ነበርና ታመመ። ስለዚህ ሄዳችሁ ከዚህ ሕመም እንድን እንደሆነ የአቃሮንን አምላክ ብዔልዜቡልን ጠይቁ ሲል መልእክተኞችን ላከ። የእግዚአብሔር መልአክ ግን ቴስብያዊውን ኤልያስን እንዲህ አለው፣ ተነስተህ የሰማርያን ንጉሥ መልእክተኞችን ለመገናኘት ውጣና የአቃሮንን አምላክ ብዔልዜቡልን ለመጠየቅ የምትሄዱ በእስራኤል አምላክ ስለሌለ ነውን ብለህ ጠይቃቸው። ስለዚህ እግዚአብሔር እንዲህ ይላል፣ ከተኛህበት አልጋ አትነሣም፣ በርግጥ ትሞታለህ። ከዚያም ኤልያስ ሄደ። መልእክተኞቹ ወደ ንጉሡ ሲመለሱ እርሱም ለምን ተመለሳችሁ መጣችሁ ሲል ጠየቃቸው። እነርሱም እንዲህ ሲሉ መለሱለት፣ አንድ ሰው ሊገናኘን መጥቶ ወደ ላካችሁ ንጉሥ ተመልሳችሁ ሂዱና እግዚአብሔር እንዲህ ይላል፣ የአቃሮንን አምላክ ብዔልዜቡልን ለመጠየቅ ሰዎች የምትልከው በእስራኤል አምላክ ስለሌለ ነውን? ስለዚህ ከተኛህበት አልጋ አትነሣም፣ በርግጥ ትሞታለህ። ንጉሡም ለመሆኑ ሊገናኛችሁ መጥቶ እንዲህ ያላችሁ ሰው እንዴት ያለ ነው ሲል ጠየቃቸው። እነርሱም ሰውየው ጠጉራም ልብስ የለበሰ ነው፣ በወገቡም ላይ ጠፍር ታጥቋል አሉት። ንጉሡም አወቅሁት፣ ቴስብያዊው ኤልያስ ነው አላቸው። ከዚያም ንጉሡ አንድ የ50 አለቃ ከ50 ወታደሮች ጋር ወደ ኤልያስ ላከ። የ50 አለቃውም ኤልያስ ወደ ተቀመጠበት ኮረብታ ጫፍ ወጥቶ አንተ የእግዚአብሔር ሰው ንጉሡን አውረድ ይልሃል አለው። ኤልያስም መልሶ የ50 አለቃውን እኔ የእግዚአብሔር ሰው ከሆንሁ እሳት ከሰማይ ወርዳ አንተንና 50ውን ሰዎችን ትብላ አለው። ከዚያም እሳት ከሰማይ ወርዳ የ50 አለቃውና ሰዎቹን ፈጽማ በላች። እንደገናም ንጉሡ ሌላ የ50 አለቃ ከ50 ሰዎቹ ጋር ላከ። የ50 አለቃውም አንተ የእግዚአብሔር ሰው ንጉሡ አሁኑን አውረድ ይልሃል አለው። ኤልያስም መልሶ እኔ የእግዚአብሔር ሰው ከሆንሁ እሳት ከሰማይ ወርዳ አንተንና 50ውን ሰዎችን ትብላ አለው። ከዚያም እሳት ከሰማይ ወርዳ እርሱንና ሰዎቹን ፈጽማ በላች። ስለዚህም ንጉሡ ሦስተኛውን የ50 አለቃ ከ50 ሰዎቹ ጋር ላከ። ይህም ሦስተኛ የ50 አለቃ ወጥቶ በኤልያስ ፊት በጉልበቱ ተንበርክኮ እንዲህ ሲል ለመነ፣ አንተ የእግዚአብሔር ሰው እባክህ የእኔና የእነዚህ 50ዎቹ አገልጋዮቹ ነፍስ በፊቴ የከበረች ትሁን። እነሆ እሳት ከሰማይ ወርዳ የፊተኞቹን 2 50 አለቆችና ሰዎቻቸውን ሁሉ በላች። አሁን ግን ሕይወቴ በፊቴ የከበረች ትሁን። የእግዚአብሔርም መልአክ ኤልያስን አብረው ውረድ፣ ደግሞም አትፍራው አለው። ስለዚህ ኤልያስ ተነሣ፣ አብሮትም ወደ ንጉሡ ወረደ። ንጉሡንም እግዚአብሔር እንዲህ ይላል፣ ለመሆኑ የአቃሮንን አምላክ ብዔልዜቡልን ስለ ራስህ ለመጠየቅ መልእክተኞች የላከው በእስራኤል አምላክ ስለሌለ ነውን? ይህን በማድረግህ ከተኛህበት አልጋ ፈጽሞ አትነሣም፣ በርግጥ ትሞታለህ ብሎ ነገረው። ስለዚህ አካዝያስ ኤልያስ እንደ ተናገረው እንደ እግዚአብሔር ቃል ሞተ። አካዝያስ ወንድ ልጅ ስላልነበረው የኢዮሳፍጥ ልጅ ኢዮራም በይሁዳ በነገሠ በ2ኛው ዓመት ወንድሙ ኢዮራም በእግሩ ተተክቶ ነገሠ። ሌላው አካዝያስ በዘመኑ ያከናወናቸውና የፈጸማቸው ሥራዎች ሁሉ በእስራኤል ነገሥታት ታሪክ የተጻፉ አይደለም። ሁለተኛ ነገሥት ምዕራፍ 2 እግዚአብሔር ኤልያስን በዐውሎ ነፋስ ወደ ሰማይ የሚወስድበት ጊዜ ሲደርስ ኤልያስና ኤልሳዕ ከጌልገላ ተነስተው ይጓዙ ነበር። ኤልያስም ኤልሳዕን እግዚአብሔር እኔን ወደ ቤቴል ልኮኛልና አንተ በዚሁ ቆይ አለው። ኤልሳዕ ግን ሕያው እግዚአብሔርን በሕያው ነፍስህም እምላለሁ ከአንተ አልለይም አለው። ስለዚህ አብረው ወደ ቤቴል ወረዱ። በቤቴል የነበሩ የነቢያት ማኅበር ወደ ኤልሳዕም
ወጣው እግዚአብሔር ጌታህን ኤልያስን ዛሬ ካንተ ነጥሎ እንደሚወስደው አውቃልን አሉት። ኤልሳዕም አዎን አውቄአለሁ፣ እናንተ ግን ዝም በሉ አለ። ከዚያም ኤልያስ ኤልሳዕ ሆይ እግዚአብሔር እኔን ወደ ኢያሪኮ ልኮኛልና አንተ በዚሁ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስህም እምላለሁ ካንተ አልለይም ሲል መለሰ። ስለዚህ አብረው ወደ ኢያሪኮ ሄዱ። በኢያሪኮ የነበሩትም የነቢያት ማኅበር ወደ ኤልሳዕ ወጥተው ለመሆኑ እግዚአብሔር ጌታህን ኤልያስን ዛሬ ካንተ ነጥሎ እንደሚወስደው አውቀሃልን አሉት። እርሱም አዎን አውቄአለሁ፣ እናንተ ግን ዝም በሉ ሲል መለሰ። ከዚያም ኤልያስ እግዚአብሔር እኔን ወደ ዮርዳኖስ ልኮኛልና አንተ እዚሁ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስም እምላለሁ ካንተ አልለይም ሲል መለሰ። ስለዚህ ሁለቱም አብረው ሄዱ። ከነቢያትም ማኅበር 50 ሄደው ኤልያስና ኤልሳዕ ከቆሙበት ከዮርዳኖስ ትይዩ ራቅ ብለው ቆሙ። ኤልያስም ካባውን አውልቆ ጠቀለለውና ውሃውን መታበት። ከዚያም ውሃው ግራና ቀኝ ተከፈለ። ሁለቱም በደረቅ ምድር ተሻገሩ። ከተሻገሩ በኋላም ኤልያስ ኤልሳዕን ካንተ ከመወሰዴ በፊት ምን ላደርግልህ እንደምትፈልግ ንገረኝ አለው። ኤልሳዕም መንፈስህ በጥፍ እንዲያድርብኝ እለምንሃለሁ ብሎ መለሰ። ኤልያስም አስቸጋሪ ነገር ጠይቀሃል፣ ይሁን እንጂ እኔ ካንተ ስወሰድ ብታየኝ እንዳልከው ይሆንልሃል፣ ያለበለዚያ ግን አይሆንም አለው። እያዘገሙም ሲነጋገሩ ሳለ የእሳት ሰረገላና የእሳት ፈረሶች ድንገት በመካከላቸው ገብተው ሁለቱን ለዩአቸው። ኤልያስም በዐውሎ ነፋስ ወደ ሰማይ ዐረገ። ኤልሳዕም ይህን አይቶ አባቴ አባቴ፣ የእስራኤል ሰረገሎችና ፈረሰኞች ብሎ ጮኸ። ዳግመኛም ኤልያስን አላየውም። ከዚያም የገንዛ ልብሱን ይዞ ከሁለት ቦታ ቀደደ። እርሱም ከኤልያስ የወደቀውን ካባ አነሣ። ተመልሶም በዮርዳኖስ ወንዝ ዳር ቆመ። ከኤልያስ የወደቀውንም ካባ ይዞ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት ነው አለ። ውሃውን ሲመታውም በግራና በቀኝ ተከፍሎለት ተሻገረ። ከኢያሪኮም መጥተው ይህን ያዩ የነበሩት የነቢያት ወገኖች የኤልያስ መንፈስ በኤልሳዕ ላይ አርፏል አሉ። ሊያገኙትም ሄደው በፊቱ ወደ መሬት ዝቅ ብለው እጅ ነሱ። ከዚያም እነሆ እኛ አገልጋዮችህ እዚህ 50 ጠንካራ ሰዎች አሉን፣ ምናልባትም የእግዚአብሔር መንፈስ ጌታን አንስቶ ከአንዱ ተራራ ላይ አስቀምጦት ወይም ከአንዱ ሸለቆ አግብቶት ይሆናልና እስቲ ሂደው ይፈልጉት አሉት። ኤልሳዕም አይሆንም፣ አትላኳቸው አለ። አይሆንም ለማለት እፍረት እስኪሰማው ድረስ ግድ አሉት። ስለዚህ በሉ እንግዲያው ላኳቸው አለ። እነርሱም 50 ሰዎች ላኩ። ሰዎቹም 3 ቀን ሙሉ ፈልገው ሳያገኙት ቀሩ። በኢያሪኮ ቆይቶ ወደ ነበረው ወደ ኤልሳዕ በተመለሱም ጊዜ ቀድሞውንስ ቢሆን አትዱ ብያችሁ አልነበረምን አላቸው። የከተማይቱም ሰዎች ኤልሳዕን እነሆ ጌታችን እንደምታያት ይህች ከተማ ለኑሮ የተመቸች ናት፣ ይሁን እንጂ ውሃው መጥፎ ሲሆን ምድሪቱም ፍሬ የማትሰጥ ናት አሉት። እርሱም እስቲ በአዲስ ማሰሮ ጨው ጨምራችሁ አምጡልኝ አለ። እንዳለውም አመጡለት። ከዚያም ወደ ውሃው ምንጭ ሄዶ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሼዋለሁ፣ ከእንግዲህ ወዲያ ለሞት ምክንያት አይሆንም፣ ምድሪቱንም ፍሬ እንዳትሰጥ አያደርጋትም አለ። ኤልሳዕ እንደ ተናገረውም ውሃው እስከ ዛሬ ድረስ የተፈወሰ ነው። ኤልሳዕም ከዚያ ተነስቶ ወደ ቤተል ወጣ። በመንገድ ላይ ሲሄድ ሳለም ልጆች ከከተማ ወጥተው አንተ መልአክ አውጣ፣ አንተ መልአክ አውጣ እያሉ አፌዙበት። ኤልሳዕም ዞር ብሎ ተመለከታቸውና በእግዚአብሔር ስም ረገማቸው።
ከዚያም 2 እንስት ድቦች ከዱር ወጥተው ከልጆቹ 42ቱን ሰባበሯቸው። እርሱም ወደ ቀርሜሎስ ተራራ ሄደ። ከዚያም ወደ ሰማርያ። ሁለተኛ ነገሥት ምዕራፍ 3። የይሁዳ ንጉሥ ኢዮሳፍጥ በነገሠ በ18ኛው ዓመት የአክዓብ ልጅ ኢዮራም በእስራኤል ላይ በሰማርያ ነገሠ። 12 ዓመትም ገዛ። እርሱም በእግዚአብሔር ፊት የተጠላ ክፉ ድርጊት ፈጸመ። ክፉ ድርጊቱ ግን አባትና እናቱ እንደፈጸሙት አይነት አልነበረም። አባቱ ያሠራውንም የባኦል ሐውልት አስወገደ። ነገር ግን የናባጥ ልጅ ኢዮርብዓም እስራኤልን ባሳተበት ኃጢአት ተያዘ። ከዚያም አልተላቀቀም። በዚህ ጊዜ የሞዓብ ንጉሥ ሞሳ በግ ያረባ ነበር። እርሱም 100,000 ጠቦትና የ100,000 አውራ በግ ጠጉር ለእስራኤል ንጉሥ ይገብር ነበር። አክዓብ ከሞተ በኋላ ግን የሞዓብ ንጉሥ በእስራኤል ንጉሥ ላይ አመፀ። ስለዚህ በዚያን ጊዜ ንጉሥ ኢዮራም ከሰማርያ ተነስቶ በመሄድ እስራኤልን ሁሉ አሰባሰበ። ለይሁዳ ንጉሥ ለኢዮሳፍጥ የሞዓብ ንጉሥ ስላመፀብኝ አብረኝ ትዘምታለህን ሲል መልእክት ላከበት። እርሱም አዎን አብሬ ዘምታለሁ፣ እኔ እንዳንተው ነኝ፣ ሕዝቤ እንደ ሕዝብህ፣ ፈረሶችም እንደ ፈረሶችህ ናቸው በማለት መለሰለት። ኢዮሳፍጥም የምንዘምተው በየትኛው መንገድ ነው ብሎ ጠየቀው። ኢዮራምም በኤዶም ምድረ በዳ አልፈን ነው ሲል መለሰለት። ስለዚህ የእስራኤል ንጉሥ ከይሁዳ ንጉሥና ከኤዶም ንጉሥ ጋር ለመዝመት ተነሣ። 7 ቀን ከዞሩም በኋላ ለሰራዊቱም ሆነ ለእንስሶቻቸው የተረፈ ውሃ አልነበረም። የእስራኤልም ንጉሥ ወዮ፣ እግዚአብሔር እኛን 3 ነገሥታት የጠራን ለሞዓብ አሳልፎ ሊሰጠን ነውን? አለ። ኢዮሳፍጥ ግን በእርሱ አማካኝነት እግዚአብሔርን ለመጠየቅ እንድንችል የእግዚአብሔር ነቢይ ጊዜ የለምን? በማለት ጠየቀ። ከእስራኤል ንጉሥ የጦር አለቆችም አንዱ ቀድሞ የኤልያስን እጅ ያስታጥብ የነበረው የሳፋጥ ልጅ ኤልሳዕ በዚህ አለ ብሎ መለሰለት። ኢዮሳፍጥም የእግዚአብሔር ቃል ከእርሱ ዘንድ ይገኛል አለ። ስለዚህ የእስራኤል ንጉሥ ኢዮሳፍጥና የኤዶም ንጉሥ አብረው ወደ እርሱ ወረዱ። ኤልሳዕም የእስራኤልን ንጉሥ ከአንተ ጋር ምን የሚያገናኘን ጉዳይ አለና መጣህ? አሁን የአባትህና የእናትህ ነቢያት ወዳሉበት ሂድ አለው። የእስራኤልም ንጉሥ መልሶ ይሄማ አይሆንም፣ በሞዓብ እጅ አሳልፎ ሊሰጠን እኛን 3 ነገሥታት አንድ ላይ የጠራን እግዚአብሔር ነው አለ። ኤልሳዕም እንዲህ አለው፣ የማገለግለው ሕያው እግዚአብሔርን የይሁዳን ንጉሥ ኢዮሳፍጥን ባላከብር ኖሮ አንተን አላይም ወይም ጉዳይ አልልህም ነበር። አሁንም ባለበገና አምጡልኝ። ታዲያ ባለበገናው በሚደረድርበት ጊዜ የእግዚአብሔር እጅ በኤልሳዕ ላይ መጣ፣ እንዲህም አለ፣ እግዚአብሔር የሚለው እንዲህ ነው፣ በዚህ ሸለቆ ብዙ ጉድጓዶች ቆፍሩ፣ እግዚአብሔር እንዲህ ይላልና ነፋስም ሆነ ዝናብ አታዩም፣ ሸለቆው ግን በውኃ ይሞላል። እናንተ የቀንድ ከብቶቻችሁና ሌሎች እንስሶቻችሁም ትጠጣላችሁ። ይህ በእግዚአብሔር ፊት ቀላል ነገር ነው። ሞዓብንም በእጃችሁ አሳልፎ ይሰጣችኋል። የተመሸጉትን ከተሞችና ያማሩትን ከተሞቻቸውን ሁሉ ድል ታደርጋላችሁ። ውብ ዛፎቻቸውን ሁሉ ትቈርጣላችሁ፣ ምንጮቻቸውን በሙሉ ትደፍናላችሁ፣ መልካሙንም እርሻ በድንጋይ ታበላሹታላችሁ። በማግስቱ መሥዋዕት በሚቀርብበት ጊዜ እነሆ ከኤዶም በኩል ውኃ እየጐረፈ መጣ። ምድሪቱም ውኃ በውኃ ሆነች። በዚህ ጊዜ ነገሥታቱ ሊወጓቸው መምጣታቸውን ሞዓባውያን ሁሉ ሰምተው ነበርና ልጅም ሆነ ሽማግሌ መሳሪያ መያዝ የቻለ ሁሉ ተጠርቶ በመውጣት በጠረፉ ላይ ይጠባበቅ ጀመር። በማግስቱ ጠዋት ማልደው ሲነሱም ፀሐይ በውኃው ላይ ታንጸባርቅ ነበር። ማዶ ላሉት ሞዓባውያንም ውኃው እንደ ደም ቀልቶ ታያቸው። ስለዚህ ያ እኮ ደም ነው፣ ያለ ጥርጥር ነገሥታቱ እርስ በርስ ተዋግተው ተራርደዋል። እንግዲህ ሞዓብ ወደ ምርኮህ ዙር ተባባሉ።
ሞዓባውያን ወደ እስራኤል ሰፈር ሲወጡም እስራኤላውያን ተነስተው ወጓቸው። ሞዓባውያንም ከፊታቸው ሸሹ። ከዚያም እስራኤላውያን ምድሪቱን ወረው ሞዓባውያንን ፈጇቸው፣ ከተሞቹን ደመሰሱ። መልካሙን የእርሻ መሬት ሁሉ እስኪሸፍነው ድረስ እያንዳንዱ ሰው አንዳንድ ድንጋይ ጣለበት። ምንጮቹን በሙሉ ደፈኑ፣ ጥሩጥሩንም ዛፍ ሁሉ ቆርጠው ጣሉ። ቂርሐሬሴት ብቻ ከነድንጋዋ ቀርታ ነበር። እርሷም ቢሆን ባለ ወንጭፍ ሰራዊት ከቦ አደጋ ጣለባት። የሞዓባውያን ንጉሥ በጦርነቱ መሸነፉ እንዳወቀ ሰይፍ የታጠቁ 700 ሰዎች ይዞ የኤዶም ንጉሥ ወዳለበት ጥሶ ለመግባት ሞከረ። ነገር ግን አልተሳካላቸውም። ከዚያም በእግሩ ተተክቶ የሚነግሰውን የበኩር ልጁን ወስዶ በከተማይቱ ቅጥር ላይ የሚቃጠል መሥዋዕት አድርጎ አቀረበው። በእስራኤልም ላይ ታላቅ ቁጣ ሆነ። ከዚያም ለቀው ወደ ገንዛ ምድራቸው። ሁለተኛ ነገሥት ምዕራፍ 4 የነቢያት ማኅበር ወገን ከሆነው የአንደኛው ሚስት አገልጋይ ባሌ ሞቷል። እርሱም እግዚአብሔርን የሚፈራ ሰው እንደነበረ አንተ ታውቃለህ። አሁን ግን ባለዕዳ 2 ወንዶች ልጆቼን ባሪያ አድርጎ ሊወስዳቸው መጥቷል ስትል ወደ ኤልሳዕ ጮኸች። ኤልሳዕም ታዲያ እኔ ምን እንዳደርግልሽ ትፈልጊያለሽ? በቤትሽ ምን እንዳለ ንገሪኝ አላት። እርሷም አገልጋይ ከጥቂት ዘይት በቀር በቤቷ ምንም ነገር የላትም አለች። ኤልሳዕም እንዲህ አላት፣ እንግዲያው ሂጂና ከጎረቤቶችሽ ሁሉ ጥቂት ሳይሆን ብዙ ማድጋ ተዋሺ። ገብተሽም መዝጊያውን በአንቺና በልጆችሽ ላይ የኋሊት ዝጊው። ዘይቱንም በማድጋዎቹ ሁሉ ጨምሪ። እያንዳንዱ ማድጋ ሲሞላም ወደ አንድ በኩል አኑሪው። ስለዚህ ትታው ሄዳ መዝጊያውን በራሷና በልጆቿ ላይ የኋሊት ዘጋችው። ማድጎቹን እያቀረቡላትም እርሷ ትሞላ ጀመር። ማድጋዎቹ ሁሉ ከሞሉ በኋላ ልጇን ሌላ ማድጋ አምጣ አለችው። እርሱ ግን ምንም የቀረ ማድጋ የለም ሲል መለሰላት። ከዚያም ዘይቱ መውረዱን አቆመ። እርሷም ሄዳ ይህንኑ ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን በመሸጥ ዕዳሽን ክፈይ፣ የተረፈውም ለአንቺና ለልጆችሽ መተዳደሪያ ይሁን አላት። አንድ ቀን ኤልሳዕ ወደ ሱነም ሄደ። በዚያም አንዲት ሀብታም ሴት ነበረች። እርሷም ምግብ እንዲበላ አጥብቃ ለመነችው። በዚያም ባለፈ ቁጥር ምግብ ለመብላት ወደ ቤቷ ይገባ ነበር። ሴቲቱም ባሏን እንዲህ አለችው፣ ይህ አዘውትሮ በደጃችን የሚያልፍ ሰው ቅዱስ የእግዚአብሔር ሰው መሆኑን አውቃለሁ። ስለዚህ በሰገነቱ ላይ አንዲት ትንሽ ክፍል ቤት ሰርተን አልጋና ጠረጴዛ፣ ወንበርና ፋኖስ እናስገባለን። ከዚያም ወደ እኛ በሚመጣበት ጊዜ ሁሉ ማረፊያ ትሆነዋለች። አንድ ቀን ኤልሳዕ ወደዚያው መጥቶ ወደ ማረፊያ ክፍሉ በመውጣት ጋደም አለ። አገልጋዩን ግያዝንም ሱነማይቱን ጥራት አለው። በጠራትም ጊዜ መጣ፣ በፊቱ ቆመች። ኤልሳዕም ለእኛ ስትይ በጣም ተቸግረሻል። ምን እንዲደረግልሽ ትፈልጊያለሽ? ለንጉሡ ወይስ ለሰራዊቱ አዛዥ የምንነግርልሽ ጉዳይ አለን ብለህ ጠይቃት አለው። ሴቲቱም መልሳ እኔ እኮ የምኖረው በገንዛ ወገኖቼ መካከል ነው አለችው። ኤልሳዕም ታዲያ ምን ይደረግላት ሲል ጠየቀ። ግያዝም ልጅ እኮ የላትም፣ ባሏም ሸምግሏል አለ። ኤልሳዕም በል እንግዲያው ጥራት አለው። እርሱም ጠርቷት መጣ፣ በራፉ ላይ ቆመች። ኤልሳዕም የዛሬ ዓመት በዚሁ ጊዜ ወንድ ልጅ ትታቀፊያለሽ አላት። እርሷም አይደለም ጌታዬ፣ አንተ የእግዚአብሔር ሰው ሆይ ኋላ አገልጋይን መዋሸት እንዳይሆንብህ አለችው። ሴትዮዋም ጸነሰች። ኤልሳዕ እንደነገራትም በተባለው ጊዜ ወንድ ልጅ ወለደች። ሕፃኑ አደገ። አንድ ቀንም አባቱ ከአጫጆች ጋር ወደ ነበረበት ቦታ ሄደ። አባቱንም ራሴን አለው። አባቱም አገልጋዩን ተሸክመ ወደ እናቱ አድርሰው አለው። አገልጋዩም አንስቶ እናቱ ዘንድ አደረሰው። ልጁም እስከ እኩለ ቀን ድረስ በእናቱ ጭን ላይ ተቀመጠ። ከዚያም
ሞተ። ወደ ላይ ወጣም በእግዚአብሔር ሰው አልጋ ላይ አስተኛችው። በሩንም ዘግታበት ወጣች። ከዚያም ባሏን ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ እንድመለስ አንድ አገልጋይና አንድ አህያ ላክልኝ አለችው። ባሏም ዛሬ ወደ እርሱ መሄድ ለምን አስፈለገሽ? መባቻ ወይም ሰንበት አይደል አላት። እርሷም ምንም አይደል ልሂድ አለችው። ከዚያም አህያውን ጭና አገልጋዋን ቶሎ ቶሎ ንዳ፣ እኔ ካልነገርኩ በቀር ለእኔ ብላ አታዝግም አለችው። ስለዚህ ተነስታ የእግዚአብሔር ሰው ወዳለበት ወደ ቀርሜሎስ ተራራ ሄደች። የእግዚአብሔር ሰው በሩቁ ሲያያት አገልጋዩን ገያዝን እንዲህ አለው፣ ሱነማይቱን አየሃት? ያቻትና በል ሩጠህ ሂድና ምን ነው ደህና አይደለሽምን? ባልሽ ደህና አይደለምን? ልጅሽስ ደህና አይደለምን? ብለህ ጠይቃት። እርሷ ሁሉ ነገር ደህና ነው አለች። የእግዚአብሔር ሰው ወዳለበት ተራራ ስትደርስም እግሩ ላይ ተጠመጠመች። ጊያዝ ሊያስለቅቃት ሲመጣ የእግዚአብሔር ሰው ግን እጅግ አዝናለችና ተዋት፣ እግዚአብሔር ይህን ለምን ከእኔ እንደሰወረውና እንዳልነገረኝ አልገባኝም አለ። እርሷም ጌታዬ፣ ለመሆኑ እኔ ልጅ እንድትሰጠኝ ጠይቄ ነበርን? አጉል ተስፋ እንዳትሰጠኝ አላልሁምን? አለችው። ኤልሳዕም ጊያዝን እንግዲህ ወገብህን ታጠቅ፣ በትሬን ያዝና ሩጥ፣ መንገድ ላይ ሰው ብታገኝ ሰላም አትበል፣ ማንም ሰው ሰላም ቢል መልስ አትስጥ፣ በትሬንም በልጁ ፊት ላይ አድርግ አለው። የልጁ እናት ግን ሕያው እግዚአብሔርን በሕያው ነፍስም እምላለሁ ፈጽሞ ትቼህ አልሄድም አለችው። ስለዚህ ተነስቶ ተከተላት። ጊያዝም ቀድሟቸው ሄዶ በትሩን በልጁ ፊት ላይ አደረገ። ነገር ግን ድምፅም ምላሽም አልነበረም። ስለዚህ ጊያዝ ወደ ኤልሳዕ ተመልሶ ልጁ አልነቃም አለው። ኤልሳዕ ወደ ቤት ሲገባም ልጁ ሞቶ በአልጋው ላይ ተጋድሞ ነበር። ወደ ውስጥም ገባ። ከዚያም በሩን በራሱና በልጁ ላይ ዘግቶ ወደ እግዚአብሔር ጸለየ። በአልጋው ላይ ወጦም በልጁ ላይ ተጋደመና አፉን በአፉ ዓይኑን በዓይኑ እጁን በእጁ ላይ አደረገ። ሙሉ በሙሉ እንደተዘረጋበትም የልጁ ሰውነት መሞቅ ጀመረ። ኤልሳዕም ተነስቶ በቤቱ ውስጥ ወዲያና ወዲህ ከሄደ በኋላ ወደ አልጋው ወጥቶ እንደገና በልጁ ላይ ሙሉ ለሙሉ ተዘረጋበት። ልጁም 7 ጊዜ አስነጠሰውና ዓይኖቹን ከፈተ። ኤልሳዕም ጊያዝን ጠርቶ ሱነማይቱን ጥራት አለው። እርሱም ጠራት። እንደመጣችም በይ ልጅሽን ውሰጂ አላት። እርሷም ገብታ በእግሩ ላይ ወደቀች፣ በምድርም ላይ ተደፋች፣ ልጇንም ይዛ ወጣች። ኤልሳዕ ወደ ጌልገላ ተመለሰ። በዚያም አገር ራብ ነበረ። የነቢያት ማኅበር በፊቱ ተቀምጠው ሳለ አገልጋዩን ትልቁን ምንቸት ጣድና ለእነዚህ ሰዎች ወጥ ሥራላቸው አለው። ከእነርሱም አንዱ ቅጠላ ቅጠል ለማምጣት ወደ ሜዳ ወጥቶ ዱር በቀል ሐረግ አገኘ። ከሐረጉም ላይ የቅል ፍሬ ለቅሞ በልብሱ ሙሉ ይዞ ተመለሰና ቆራርጦ በወጡ ምንቸት ውስጥ ጨመረው። ምን እንደሆን ግን ማንም አላወቀም። ሰዎቹ እንዲመገቡትም ወጡ ወጣ። ገና እንደቀመሱትም የእግዚአብሔር ሰው ሆይ በምንቸቱ ውስጥ የሚገድል መርዝ አለ ብለው ጮኹ። ሊመገቡትም አልቻሉም። ኤልሳዕም እስቲ ዶቄት አምጡልኝ አለ። ያንንም በምንቸቱ ውስጥ ጨምሮ እንዲመገቡት ለሰዎቹ አቅርቡላቸው አለ። በምንቸቱም ውስጥ ጉዳት የሚያስከትል ነገር አልተገኘም። አንድ ሰው ከበኩራቱ ፍሬ የተጋገረ 20 የገብስ ሙልሙልና ጥቂት የእሸት ዛላዎች በአቁማዳ ይዞ ከባኦል ሻሌሻ ወደ እግዚአብሔር ሰው መጣ። ኤልሳዕም አገልጋዩን ሰዎቹ እንዲበሉት ስጣቸው አለው። አገልጋዩም ይህ እንዴት አድርጌ ለ100 ሰው አቀርባለሁ ሲል ጠየቀ። ኤልሳዕ ግን እንዲበሉት ለሰዎቹ ስጣቸው፣ እግዚአብሔር በልተው ይተርፋቸዋል ይላልና አለው። ከዚያም አቀረበላቸው፣ እግዚአብሔር እንደተናገረውም በልተው። ሁለተኛ ነገሥት ምዕራፍ 5። በዚህ ጊዜ ንዕማን የሶርያ ንጉሥ ጦር አዛዥ ነበረ። እግዚአብሔር በዚህ ሰው አማካኝነት
ሶርያ ድል እንድትጎናጸፍ ስላደረጋት በጌታው ዘንድ ታላቅና የተከበረ ሰው ነበር። ጀግና ወታደር ቢሆንም ለምጽ ወጥቶበት ነበር። አደጋ ጣዮች ከሶርያ ወጥተው ከእስራኤል ምድር አንዲት ልጃገረድ ማረኩ። እርሷም የንዕማንን ሚስት ታገለግላት ነበር። እመቤቷንም ጌታዬ በሰማርያ ያለውን ነቢይ ሄዶ ቢያገኘው እኮ ከዚህ ለምጹ ይፈውሰው ነበር አለቻት። ንዕማንም ወደ ጌታው ሄዶ ከእስራኤል የመጣችው ልጃገረድ ያለችውን ነገረው። የሶርያም ንጉሥ በል እንግዲያው አሁኑኑ ሂድ፣ እኔም ለእስራኤል ንጉሥ ደብዳቤ ጽፋለሁ አለው። ስለዚህ ንዕማን 10 መክሊት ብር፣ 6,000 ሰቅል ወርቅና 10 ሙሉ ልብስ ይዞ ሄደ። ለእስራኤልም ንጉሥ የያዘው ደብዳቤ ከለምጹ እንድትፈውሰው ይህን ደብዳቤ አስይዤ አገልጋይን ንዕማንን ወደ አንተ ልኬዋለሁ የሚል ነው። የእስራኤልም ንጉሥ ደብዳቤውን ወዲያው እንዳነበበ ልብሱን ቀዶ ለምጽ እንድፈውሰው ይህን ሰው ወደ እኔ መላኩ እኔ ገድዬ ማዳን የሚችል አምላክ ሁኜ ነውን? እንግዲህ ጠብ ሲፈልገኝ እዩ አለ። የእግዚአብሔር ሰው ኤልሳዕ የእስራኤል ንጉሥ ልብሱን መቅደዱን በሰማ ጊዜ እንዲህ ሲል ላከበት፣ ልብስህን ለምን ቀደድክ? ሰውየው ወደ እኔ ይምጣ፣ ከዚያም በእስራኤል ነቢይ መኖሩን ያውቃል። ስለዚህ ንዕማን በፈረሶቹና በሰረገሎቹ ሆኖ በኤልሳዕ ቤት ደጃፍ ሲደርስ ቆመ። ኤልሳዕም ሂድና በዮርዳኖስ 7 ጊዜ ታጠብ፣ ሥጋህ ይፈወሳል፣ አንተም ትነጻለህ ብሎ እንዲነግረው መልእክተኛ ላከበት። ንዕማን ግን ተቆጥቶ እንዲህ በማለት ሄደ፣ እኔ እኮ በእርግጥ ወደ እኔ መጥቶ በመቆም የአምላኩን የእግዚአብሔርን ስም የሚጠራ በእጁም ዳስሶ ከለምጽ በሽታዬ የሚፈውሰኝ መስሎኝ ነበር። ለዚህ የደማስቆ ወንዞች አባናና ፋርፋር ከየትኞቹም የእስራኤል ውኆች አይሻሉምን? ለመታጠብማ በእነርሱ ታጥቤ መንጻት አልችልምን? ስለዚህ በቁጣ ተመለሰ። የንዕማን አገልጋዮች ግን ወደ እርሱ ቀርበው አባት ሆይ ነቢዩ ከዚህ ከበድ ያለ ነገር እንድታደርግ ቢነግር ኖሮ አታደርገውም ነበርን? ታዲያ ታጠብና ንጻ ቢልህ ምኑ አስቸግረህ አሉት። ስለዚህ ንዕማን ወረደ። የእግዚአብሔር ሰው እንደነገረውም በዮርዳኖስ 7 ጊዜ ብቅ ጥልቅ አለ። ሥጋውም እንደ ትንሽ ልጅ ሥጋ ሆነ፣ ነጻም። ከዚያም ንዕማን ከጭፍሮቹ ሁሉ ጋር ወደ እግዚአብሔር ሰው ተመልሶ ሄደ። በፊቱም ቆሞ እነሆ በእስራኤል አገር እንጂ በዓለም ሁሉ ሌላ አምላክ አለመኖሩን ተረድቻለሁ። ስለዚህ አሁንም ከአገልጋይ ስጦታ እንድትቀበል እለምንሃለሁ አለው። ነቢዩም የማገለግለውን ሕያው እግዚአብሔርን ምንም ነገር አልቀበልም ሲል መለሰ። ምንም እንኳን ንዕማን አስጨንቆ ቢለምነውም አልተቀበለም። ንዕማንም እንዲህ አለው፣ ስጦታውን የማትቀበል ከሆነ ለማንኛውም አምላክ የሚቃጠል ወይም ሌላ መሥዋዕት ስለማላቀርብ 2 የበቅሎ ጭነት አፈር እንድወስድ ትፈቅድልኝ ዘንድ እለምንሃለሁ። ነገር ግን እግዚአብሔር ስለ አንድ ነገር ብቻ አገልጋይህን ይቅር ይበለው። ይኸውም ጌታዬ ለመስገድ ወደ ሬሞን ቤተ ጣዖት በሚገባበት ጊዜ ክንዴን ሲደገፍ እኔም እንደርሱ በዚያ ብሰግድ በሬሞን ቤተ ጣዖት በመስገዴ እግዚአብሔር አገልጋይህን ይቅር ይበለው። ኤልሳዕም በሰላም ሂድ አለው። ንዕማን ጥቂት ራቅ ብሎ እንደሄደ የእግዚአብሔር ሰው አገልጋይ ግያዝ ጌታዬ ይህ ሶርያዊ ንዕማን ያመጣውን አለመቀበሉ ደግም አይደል፣ ሕያው እግዚአብሔርን ተከትዬ ሄጄ ከእርሱ አንድ ነገር ማግኘት አለብኝ ብሎ አሰበ። ስለዚህ ግያዝ ንዕማንን ተከተለው። ንዕማንም ግያዝ እየሮጠ ወደ እርሱ መምጣቱን ባየ ጊዜ ሊገናኘው ከሰረገላው ወርዶ ምን ነው በደህና መጣህን ሲል ጠየቀው። ግያዝም ሁሉም ደህና ነው፣ ግን ጌታዬ ከነቢያት ማኅበር 2 ወጣቶች ከኮረብታማው አገር ከኤፍሬም ወደ እኔ አሁን በድንገት ስለመጡ እባክህ 1 መክሊት ብርና 2 ሙሉ ልብስ ስጣቸው ብለህ ንገር ብሎ ልኮኛል አለው። ንዕማንም እባክህ 2 መክሊት ውሰድ በማለት ግያዝን አስጨንቆ ለመነው። ከዚያም 2 መክሊት ብር በ2 ከረጢት ውስጥ አስሮ 2 ሙሉ ልብስ ጨምሮ ለ2 አገልጋዮቹ አስያዘ። እነርሱም ያን ተሸክመው ከግያዝ ፊት ሄዱ። ግያዝም ወደ ኮረብታው እንደደረሰ
ዕቃዎችን ከአገልጋዮቹ ተቀብሎ በቤቱ ውስጥ አስቀመጠ። ሰዎቹንም አሰናብቷቸው ሄዱ። ከዚያም ገብቶ በጌታው በኤልሳ ፊት ቆመ። ኤልሳም ጊያዝ ሆይ የት ነበርህ ሲል ጠየቀው። ጊያዝም አገልጋይህ የትም አልሄደም ብሎ መለሰ። ኤልሳ ግን እንዲህ አለው፣ ያ ሰው ሊገናኝ ከሰረገላው ሲወርድ መንፈሴ ከአንተ ጋር አልሄደምን? እንዲያው ለመሆኑ ጊዜው ገንዘብና ልብስ፣ የወይራ ዘይት ተክልና የወይን ተክል ቦታ፣ የበግና የከብት መንጋ፣ ወንድና ሴት አገልጋይ የሚቀበሉበት ነውን? ስለዚህ የንዕማን ለምጽ ባንተ ላይ ይጣበቃል፣ ለዘላለምም ወደ ዘር ይተላለፋል። ከዚያም ጊያዝ ከኤልሳ ፊት ወጣ፣ እንደ በረዶ እስኪነጣም ድረስ ለምጻሙ። ሁለተኛ ነገሥት ምዕራፍ 6። የነቢያት ማኅበር ኤልሳን እንዲህ አሉት፣ እነሆ በፊትህ የምንቀመጥበት ስፍራ ጠቦናል። ስለዚህ ወደ ዮርዳኖስ ሂደን እያንዳንዳችን ምሰሶ ቆርጠን እናምጣ፣ በዚያም የምንቀመጥበትን መኖሪያ እንሥራ። እርሱም ይሁን ሂዱ አላቸው። ከመካከላቸውም አንዱ አንተስ ከአገልጋዮች ጋር አትመጣምን አለው። ኤልሳም እሺ ሄዳለሁ አለ። አብሯቸውም ሄደ። ወደ ዮርዳኖስም ሄደው ዛፎች መቁረጥ ጀመሩ። ከእነርሱም አንዱ ዛፍ እየቆረጠ ሳለ መጥረቢያው በሮ ከውኃው ውስጥ ወደቀ። እርሱም አይ ጉድ ጌታዬ፣ የተውሶ መጥረቢያ እኮ ነው ብሎ ጮኸ። የእግዚአብሔርም ሰው በየት በኩል ነው የወደቀው ሲል ጠየቀ። ቦታውን ባሳየውም ጊዜ ኤልሳ እንጨት ቆርጦ ወደ ውኃው ውስጥ በመጣል መጥረቢያው እንዲንሳፈፍ አደረገው። ከዚያም በላውጣና ውሰደው አለው። ሰውየውም እጁን ዘርግቶ ወሰደው። በዚህ ጊዜ የሶርያ ንጉሥ ከእስራኤል ጋር ይዋጋ ነበር። ከጦር አለቆቹ ጋር ከተመካከረ በኋላ በዚህ ቦታ ሰፍራለሁ አለ። የእግዚአብሔርም ሰው ሶርያውያን በዚያ ታች ወርደዋልና በዚያ በኩል እንዳታልፍ ተጠንቀቅ ሲል ለእስራኤል ንጉሥ ላከበት። ስለዚህ የእስራኤል ንጉሥ የእግዚአብሔር ሰው የነገረውን ቦታ አስቃኘ። ኤልሳም ንጉሡን እንደዚህ ካሉት ቦታዎች ራሱን እንዲጠብቅ ከአንድ 2 ጊዜ በላይ አስጠነቀቀው። ይህም የሶርያን ንጉሥ እጅግ ስላበሳጨው የጦር አለቆቹን ጠርቶ ከመካከላችን ከእስራኤል ንጉሥ ጋር የተወዳጀ እንዳለ ለምን አትነግሩኝም ሲል ጠየቃቸው። ከጦር አለቆቹም አንዱ ንጉሥ ጌታዬ ሆይ ከእኛ በኩል ማንም ሰው የለም፣ ነገር ግን አንተ በልፍኝህ ሆነህ እንኳ የምትናገረውን አንዲቱም ሳትቀር ለእስራኤል ንጉሥ የሚነግረው በእስራኤል ያለው ነቢዩ ኤልሳ ነው አለው። ንጉሡም ሰዎች ልኬ እንዳስይዘው የት እንደሚገኝ ፈልጉ ሲል አዘዘ። ከዚያም በዶታይን ይገኛል የሚል ዜና ደረሰው። ስለዚህ ፈረሶችና ሰረገሎች እንዲሁም ብዙ ሰራዊት ወደዚያ ላከ። እነርሱም በሌሊት ደርሰው ከተማይቱን ከበቡ። የእግዚአብሔር ሰው አገልጋይ በማለዳ ተነስቶ ወደ ውጭ ሲወጣ በፈረሶችና በሰረገሎች የተጠናከረ ሰራዊት ከተማይቱን ከቧት ነበር። አገልጋዩም ጌታዬ ሆይ ምን ማድረግ ይሻለናል ሲል ጠየቀ። ነቢዩም ከእኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራ አለው። ኤልሳም እግዚአብሔር ሆይ ያይ ዘንድ እባክህ ዓይኖቹን ክፈትለት ብሎ ጸለየ። እግዚአብሔርም የአገልጋዩን ዓይኖች ከፈተለት። ሲመለከትም የእሳት ፈረሶችና ሰረገሎች በኤልሳ ዙሪያ ተራራውን ሞልተው ታየ። ሶርያውያንም ወርደው ወደ እርሱ ሲመጡ ኤልሳ ይህን ሕዝብ ዕውር አድርገው ብሎ ወደ እግዚአብሔር ጸለየ። ስለዚህ ኤልሳ በጠየቀው መሠረት እግዚአብሔር ዕውር አደረጋቸው። ኤልሳም መንገዱ በዚህ አይደለም፣ ከተማይቱም ይህች አይደለችም፣ ወደምትፈልጉት ሰው መርቼ እንዳደርሳችሁም እኔን ተከተሉኝ አላቸው። ከዚያም መርቶ ወደ ሰማርያ ወሰዳቸው። ወደ ከተማይቱም ከገቡ በኋላ ኤልሳ እግዚአብሔር ሆይ እንዲያው የእነዚህን ሰዎች ዓይን ክፈት አለ። እግዚአብሔርም ዓይኖቻቸውን ከፈተ፣ እነርሱም በሰማርያ ውስጥ መሆናቸውን አዩ። የእስራኤልም ንጉሥ ባያቸው ጊዜ አባቴ ሆይ
ልግደላቸውን? ልፍጃቸውን? ብሎ ኤልሳን ጠየቀው። እርሱም አትግደላቸው፣ ለመሆኑ በሰይፍህና በቀስትህ የማረካቸውን ትገላቸው ዘንድ ይገባሃልን? አሁንም የሚበሉትና የሚጠጡትን አስቀርብላቸው፣ በልተው ጠጥተውም ወደ ጌታቸውም ይሄዱ አለው። ስለዚህ ታላቅ ግብዣ አዘጋጅቶላቸው ከበሉና ከጠጡ በኋላ አሰናብቷቸው ወደ ጌታቸው ሄዱ። የሶርያ አዳጋ ጣዮችም የእስራኤልን ምድር ለመውረር ከዚያ በኋላ አልተመለሱም። ከጥቂት ጊዜ በኋላም የሶርያ ንጉሥ ቤንሃድድ ሰራዊቱን ሁሉ ሰበሰበ፣ ወጦም ሰማርያን ከበባት። ከተማይቱን እንደከበባትም የአንድ አህያ ጭንቅላት በ80 ሰቅል ብር፣ የጎሞር 1/8 የርግብ ኩስ በ5 ሰቅል ብር እስኪሸጥ ድረስ ታላቅ ረሃብ ሆነ። የእስራኤልም ንጉሥ በቅጥሩ ላይ በሚመላለስበት ጊዜ አንዲት ሴት ድምጿን ከፍ አድርጋ ጌታዬ ንጉሥ ሆይ እባክህ እርዳኝ አለች። ንጉሡም እግዚአብሔር ካልረዳሽ እኔ እንዴት ልረዳሽ እችላለሁ? ከአውድማው ነው ወይስ ከወይን መጥመቂያው የምረዳሽ ሲል መለሰላት። ከዚያም ለመሆኑ ችግርሽ ምንድን ነው ሲል ጠየቃት። እርሷም እንዲህ ስትል መለሰችለት፣ ይህች ሴት ዛሬ እንድንበላው ልጅሽን አምጪው፣ ነገ ደግሞ የኔን ልጅ እንበለዋለን አለችኝ። ስለዚህ ልጄን ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪው አልኋት፣ እርሷ ግን ደበቀችው። ንጉሡም ሴቲቱ ያለችውን ሲሰማ ልብሱን ቀደደ። በቅጥሩ ላይ በሚመላለስበትም ጊዜ በውስጥ ማቅ መልበሱን ሕዝቡ አየ። ንጉሡም የሳፋጥ ልጅ የኤልሳ ራስ ዛሬ በአንገቱ ላይ ካደረ እግዚአብሔር ይህን ያድርግብኝ፣ ከዚህም የባሰ ያምጣብኝ ብሎ ዛተ። በዚህ ጊዜ ኤልሳ በቤቱ ተቀምጦ ነበር፣ ሽማግሌዎችም አብረው ተቀምጠው ነበር። ንጉሡም መልእክተኛ ቀድሞት እንዲሄድ አደረገ። የተላከውም ሰው ከመድረሱ በፊት ኤልሳ ለሽማግሌዎቹ ይህ ነፍሰ ገዳይ ራሴን ለመቁረጥ ሰው መላኩን ታያላችሁ? እነሆ አሁንም መልእክተኛው ሲደርስ በሩን ዘግታችሁ እንዳይገባ አድርጉ። የጌታው የእግሩ ኮቴ ከኋላው ይሰማ የለምን አላቸው። ኤልሳ ከሽማግሌዎቹ ጋር በመነጋገር ላይ ሳለም መልእክተኛው ወደ እርሱ ወረደ። ንጉሡም ደርሶ ይህ ጥፋት የመጣው ከእግዚአብሔር ነው፣ ታዲያ እኔ ከእግዚአብሔር ምን እጠብቃለሁ? ሁለተኛ ነገሥት ምዕራፍ 7 ኤልሳም እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር እንዲህ ይላል፣ በነገው ዕለት በዚሁ ሰዓት በሰማርያ በር 1 መስፈሪያ ማለፊያ ዱቄት በ1 ሰቅል፣ 2 መስፈሪያ ገብስም በ1 ሰቅል ይሸጣል አለ። ንጉሡ በክንዱ ላይ የተደገፈውም የጦር አለቃ የእግዚአብሔርን ሰው እንዲያው ለመሆኑ እግዚአብሔር የሰማያትን መስኮቶች ቢከፍት እንኳ ይህ ሊሆን ይችላልን ሲል ጠየቀው። ኤልሳም ይህን አንተው ራስህ በዓይንህ ታየዋለህ፣ ይሁን እንጂ ከዚያ አንዳች አትቀምስም አለው። በዚህ ጊዜ የሚያሰቅቅ የቆዳ በሽታ የያዛቸው 4 ሰዎች በከተማይቱ መግቢያ በር አጠገብ ነበሩ። እነርሱም እርስ በርሳቸው እንዲህ ተባባሉ፣ እስክንሞት ድረስ በዚህ የምንቆየው ለምንድን ነው? ታዲያ ወደ ከተማይቱ እንግባ ብንል በዚያም ምዕራብ ስላለ እንሞታለን፣ በዚሁም ብንሆን ያው መሞታችን እንደው አልቀረም። ስለዚህ ወደ ሶርያኑ ሰፈር ዝም ብለን እንሂድ። ዝም ካሉን ሕይወታችን ትተርፋለች፣ ከገደሉንም ያው ሞቶ መገላገል ነው። ከዚያም መሸትሸት ሲል ተነስተው ወደ ሶርያን ሰፈር ሄዱ። ወደ ሰፈሩ ጥግ ሲደርሱም አንድም ሰው በዚያ አልነበረም። ይህ የሆነበትም ምክንያት እግዚአብሔር የሰረገሎችንና የፈረሶችን እንዲሁም የብዙ ሰራዊት ድምፅ ሶርያውያን እንዲሰሙ አድርጎ ስለነበረ ነው። እርስ በርሳቸውም እነሆ የእስራኤል ንጉሥ በእኛ ላይ አዳጋ ለመጣል የኬጢያውያንና የግብፃውያንን ነገሥታት ቀጥሮ አመጦብናል ተባባሉ። ከዚያም መሸትሸት ሲል ተነስተው ሸሹ። ድንኳኖቻቸውን፣ ፈረሶቻቸውንና አህዮቻቸውንም አልወሰዱም። ነፍሳቸውን ብቻ ለማዳን ሲሉ ሰፈሩን እንዲሁ እንዳለ ትተው ሄዱ። ለምጽ ያለባቸውም ሰዎች ወደ ሰፈሩ አጠገብ ከደረሱ በኋላ ከድንኳኖቹ ወደ አንዱ ገብተው በሉ ጠጡም። ከዚያም
ብር ወርቅና ልብስ ይዘው በመሄድ ደበቁት። ተመልሰው በመምጣትም ወደ ሌላው ድንኳን ገብተው ሌሎች ነገሮችን በመውሰድ እንደዚሁ ደበቁ። እርስ በርሳቸውም ያደረግነው ትክክል አይደለም፣ ዕለቱ የምስራች ቀን ነው፣ እኛ ግን የራሳችን ብቻ አደረግነው፣ እስኪነጋም ከቆየን በደለኞች እንሆናለን። ስለዚህ ወደ ቤተ መንግሥት በፍጥነት ሄደን እንንገር ተባባሉ። ስለዚህ ሄደው የከተማይቱን መግቢያ በር ጠባቂዎች ጮኸው በመጥራት ወደ ሶርያውያን ሰፈር ገባን፣ እዚያም ከታሰሩ ፈረሶችና አህዮች በቀር አንድም ሰው አልነበረም፣ የማንም ድምፅ አልተሰማም፣ ድንኳኖቹም እንዳሉ ናቸው ብለው ነገሯቸው። የበሩ ጠባቂዎችም ይህንኑ አስተጋቡ። ዜናውም በቤተ መንግሥቱ ተሰማ። ንጉሡም በሌሊት ተነስቶ ለጦር አለቆቹ እንዲህ አላቸው፣ ሶርያውያን ያደረጉብንን እነግራችኋለሁ። መራባችን ስለሚያውቁ መቼም መውጣታቸው አይቀርም፣ ከዚያም ከነ ሕይወታቸው እንማርካቸዋለን፣ እኛም ሰተት ብለን ወደ ከተማይቱ እንገባለን በማለት በገጠር ለመደበቅ ከሰፈራቸው ወጥተዋል። ከጦር አለቆቹም አንዱ እንዲህ አለ፣ ጥቂት ሰዎች በከተማይቱ ውስጥ ከተረፉት ፈረሶች 5ቱን ይዘው ይሄዱ፣ ዕጣ ፈንታቸውም በዚህ ከቀሩት እስራኤላውያን ሁሉ ዕድል ጋር አንድ ነው። የሚጠብቃቸው ቢኖር በዚህ በሙሉ እንዳለቁት እስራኤላውያን መሆን ብቻ ነው። ስለዚህ እንላካቸውና የሆነውን እኔ። ስለዚህ 2 ሰረገሎች ከነፈረሶቻቸው መረጡ። ንጉሡም ሂዱና የሆነውን ነገር እዩ ብሎ ከሶርያውያን ሰራዊት በኋላ እንዲሄዱ ላካቸው። እነርሱም እስከ ዮርዳኖስ ድረስ ተከተሏቸው። ሶርያውያን በጥድፊያ ሲሸሹ የጣሉትንም ልብስና ዕቃ በየመንገዱ ላይ ተበታትኖ አገኙ። መልእክተኞቹም ተመልሰው ይህንኑ ለንጉሡ ነገሩት። ከዚያም ሕዝቡ ወጥቶ የሶርያውያንን ሰፈር በዘበዘ። ስለዚህ እግዚአብሔር እንደተናገረው 1 መስፈሪያ ማለፊያ ዱቄት በ1 ሰቅል፣ 2 መስፈሪያ ገብስም በ1 ሰቅል ተሸጠ። በዚህ ጊዜ ንጉሡ እጁን ይደግፈው የነበረውን የጦር አለቃ የቅጥሩ በር ኃላፊ አድርጎት ነበርና በበራፉ መተላለፊያ ላይ ሕዝቡ ሲጋፋ ረጋገጠው። ያ የእግዚአብሔር ሰው ንጉሡ ወደ እርሱ በመጣ ጊዜ አስቀድሞ እንደተናገረውም የጦር አለቃው ሞተ። እንዲሁም የእግዚአብሔር ሰው ለንጉሡ ነገ በዚሁ ሰዓት በሰማርያ በር ላይ 1 መስፈሪያ ዱቄት በ1 ሰቅል፣ 2 መስፈሪያ ገብስም በ1 ሰቅል ይሸጣል ያለውም ተፈጸመ። የጦር አለቃው ለእግዚአብሔር ሰው እግዚአብሔር የሰማይን መስኮቶች ቢከፍት እንኳ እንዴት ሊሆን ይችላል ብሎት ስለነበር የእግዚአብሔር ሰው ይህን አንተው ራስህ ታያለህ፣ ከዚህ ግን አንዳች አትበላም ሲል መልሶለት ነበር። በበሩ መተላለፊያ ላይ ሕዝቡ ረጋግጦት ስለሞተም የተነገረበት በትክክል 2ኛ ነገሥት ምዕራፍ 8። በዚህ ጊዜ ኤልሳዕ ልጇ ከሞት ያስነሳላትን ሴት እግዚአብሔር በምድሪቱ ላይ የ7 ዓመት ራብ ስለወሰነ ተነሽና ለጊዜው መቆየት ወደምትችይበት ቦታ ከቤተሰብሽ ጋር ሂጂ አላት። ሴቲቱም ተነስታ የእግዚአብሔር ሰው እንደነገራት አደረገች። ከነ ቤተሰቧም ሄዳ በፍልስጤም ምድር 7 ዓመት ተቀመጠች። ከ7 ዓመት በኋላ ከፍልስጤም ምድር ተመልሳ መጣች። ስለ ቤቷና ስለ መሬቷ አቤቱታ ለማቅረብ ወደ ንጉሡ ሄደች። በዚህ ጊዜ ንጉሡ የእግዚአብሔርን ሰው አገልጋይ ጌያዝን ኤልሳዕ ያደረጋቸውን ታላላቅ ሥራዎች ሁሉ እስኪ ንገረኝ እያለው ነበር። ኤልሳዕ ልጇን ከሞት ያስነሳላት ሴት ስለ ቤቷና ስለ መሬቷ ለማመልከት ወደ ንጉሡ ዘንድ የቀረበችውም ኤልሳዕ የሞተውን ልጅ እንዴት እንዳስነሳው ጌያዝ ለንጉሡ በሚነግርበት ወቅት ነበር። ጌያዝም ንጉሥ ጌታዬ ሆይ ሴቲቱ ይህች ናት፣ ኤልሳዕ ከሞት ያስነሳው ልጇም ይህ ነው አለ። ንጉሡም ስለዚሁ ጉዳይ ጠየቃትና ነገረችው። ከዚያም ንጉሡ የነበራትን ሁሉ እንዲሁም ትታ ከሄደችበት ጊዜ አንስቶ እስካሁን ድረስ ያለውን የእርሻዋን ሰብል በሙሉ እንድትመልስላት ሲል አንድ ሹም አዘዘላት። ኤልሳዕ ወደ ደማስቆ ሄደ። በዚያን ጊዜም የሶርያ ንጉሥ ቤንሃድድ ታሞ ነበር። ለንጉሡም የእግዚአብሔር ሰው ወደዚህ መጥቷል ብለው ነገሩት። እርሱም አዛሄልን ገጸ በረከት ይዘህ ሂድና
የእግዚአብሔርን ሰው ተገናኘው። በእርሱም አማካኝነት ከዚህ በሽታ እድናለሁን ብለህ እግዚአብሔርን ጠይቅ አለው። አዛሄልም ደማስቆ ካፈራቻቸው ምርጥ ነገሮች ሁሉ የ40 ግመል ጭነት ገጸ በረከት ይዞ ኤልሳን ለመገናኘት ሄደ። ሄዶም ፊቱ ቆመና የሶርያ ንጉሥ ልጅህ ቤንሃድድ ከዚህ በሽታ እድናለሁን ሲል ወደ አንተ ልኮኛል አለው። ኤልሳም ሂድና መዳኑንስ በእርግጥ ትድናለህ በለው፣ ነገር ግን እንደሚሞት እግዚአብሔር ገልጦልኛል ሲል መለሰለት። እስኪያፍር ድረስም አዛሄልን ትኩር ብሎ ተመለከተው። ከዚያም የእግዚአብሔር ሰው እንባውን አፈሰሰ። አዛሄልም ጌታዬ የሚያለቅሰው ለምንድን ነው ሲል ጠየቀ። ኤልሳም መልሶ በእስራኤላውያን ላይ የምታደርሰውን ጉዳት ስለማውቅ ነው። ምሽጎቻቸውን በሳት ታቃጥላለህ፣ ጎልማሶቻቸውን በሰይፍ ትገድላለህ፣ ሕፃናታቸውን በምድር ላይ ትፈጠፍጣለህ፣ ያረገዙ ሴቶቻቸውንም ሆድ ትቀዳለህ አለው። አዛሄልም ለመሆኑ እንደ ውሻ የሚቆጠር አገልጋይን ጀብዱ መፈጸም እንዴት ይችላል አለ። ኤልሳም መልሶ መቼም አንተ በሶርያ ላይ እንደምትነግስ እግዚአብሔር አሳይቶኛል አለው። ከዚያም አዛሄል ከኤልሳ ዘንድ ወጥቶ ወደ ጌታው ተመለሰ። ቤንሃድድም ለመሆኑ ኤልሳ ምን አለህ ሲል ጠየቀው። አዛሄልም በእርግጥ ከበሽታ እንደምትድን ነግሮኛል አለው። በማግስቱ ግን ወፍራም ልብስ ወስዶ በውኃ ከነከረ በኋላ የንጉሡን ፊት ሸፈነው። ንጉሡም በዚሁ ሞተ። ከዚያም አዛሄል በእግሩ ተተክቶ ነገሠ። የእስራኤል ንጉሥ የአካብ ልጅ ኢዮራም በነገሠ በ5ኛው ዓመት የኢዮሳፍጥ ልጅ ኢዮራም በይሁዳ ነገሠ። እርሱም ሲነግሥ ዕድሜው 32 ዓመት ነበር። በኢየሩሳሌም ተቀምጦም 8 ዓመት ገዛ። ያገባት የአካብ ልጅ ስለነበረች የአካብ ቤት እንዳደረገው ሁሉ እርሱም የእስራኤልን ነገሥታት መንገድ ተከተለ። በእግዚአብሔርም ፊት ክፉ ድርጊት ፈጸመ። ይሁን እንጂ ስለ ባሪያው ስለ ዳዊት ሲል እግዚአብሔር ይሁዳን ሊያጠፋ አልፈለገም። ምክንያቱም ለዳዊትና ለዘሩ መብራት እንደማያሳጣ ተስፋ ሰጥቶት ነበርና። በኢዮራም ዘመነ መንግሥት ኤዶምያስ በይሁዳ ላይ አምጾ የራሱን ንጉሥ አነገሠ። ስለዚህም ኢዮራም ሰረገሎቹን ሁሉ አሰልፎ ወደ ሲዒር ዘመተ። ኤዶማያንም እርሱንና የሰረገላ አዛዦቹን ከበቡ። እርሱና የሰረገላ አዛዦቹ ግን በሌሊት ተነስተው ከበባውን ጥሰው ወጡ። ሰራዊቱም ሸሽቶ ተመለሰ። ኤዶምያስም እስከ ዛሬ ድረስ በይሁዳ ላይ እንዳመፀ ነው። ልብናም በዚሁ ጊዜ አምጾ ነበር። በኢዮራም ዘመነ መንግሥት የተከናወነው ሌላው ነገር ሁሉ በይሁዳ ነገሥታት ታሪክ ተጽፎ የሚገኝ አይደለምን? ኢዮራምም ከአባቶቹ ጋር አንቀላፋ፣ እንደ እነርሱም ሁሉ በዳዊት ከተማ ተቀበረ። ልጁ አካዝያስም በእግሩ ተተክቶ ነገሠ። የእስራኤል ንጉሥ የአካብ ልጅ ኢዮራም በነገሠ በ12ኛው ዓመት የኢዮራም ልጅ አካዝያስ በይሁዳ ነገሠ። አካዝያስ ሲነግሥ ዕድሜው 22 ዓመት ነበር። በኢየሩሳሌም ተቀምጦም 1 ዓመት ገዛ። እናቱ ጎተልያ ትባላለች። እርሷም የእስራኤል ንጉሥ የኦምሬ የልጅ ልጅ ነበረች። አካዝያስ ከአካብ ቤተሰብ ጋር ሆኖ በጋብቻ የተሳሰረ ስለነበር የአካብ ቤት እንዳደረገው ሁሉ እርሱም በአካብ ቤት መንገድ ሄደ፣ በእግዚአብሔርም ፊት ክፉ ነገር አደረገ። አካዝያስም ከአካብ ልጅ ከኢዮራም ጋር ሆኖ በሶርያ ንጉሥ በአዛሄል ላይ ለመዝመት ወደ ሬማት ዘገለዓድ ሄደ። ሶርያንም በዚያ ኢዮራምን አቆሰሉት። ስለዚህ ንጉሥ ኢዮራም በሬማት ከአዛሄል ጋር ባደረገው ጦርነት ሶርያውያን ካደረሱበት ቁስል ለማገገም ወደ ኢይዝራኤል ተመለሰ። ከዚያም የአካብ ልጅ ኢዮራም ስለታመመ የይሁዳ ንጉሥ የኢዮራሆም ልጅ አካዝያስ ሊጠይቀው ወደ ኢይዝራኤል። ሁለተኛ ነገሥት ምዕራፍ 9። ነቢዩ ኤልሳዕ ከነቢያት ማኅበር አንዱን ጠርቶ እንዲህ አለው፣ ወገብህን ታጥቀህ ይህን የዘይት ማሰሮ በመያዝ በሬማት ወደምትገኘው ገለዓድ ሂድ። በዚያም ስትደርስ የናምሴን የልጅ ልጅ የኢዮሳፍጥን ልጅ ኢዩን ፈልገው፣
ወደ እርሱም ቀርበ ከጓደኞቹ ለብቻ ከነጠልከው በኋላ ወደ እልፍኝ አስገባው። ከዚያም ማሰሮውን ይዘህ ዘይቱን በራሱ ላይ አፍስስና እግዚአብሔር እንዲህ ይላል፣ እነሆ እኔ በእስራኤል ላይ እንድትነግሥ ቀባውህ ብለህ አውጅ። ከዚያም በሩን ከፍተህ ሩጥ፣ ፈጽሞ አትዘጊ። ስለዚህ ጎልማሳው ነቢይ በሬማት ወደምትገኘው ገለዓድ ሄደ። በዚያ እንደደረሰም የሰራዊቱ ጦር መኮንኖች በአንድነት ተቀምጠው ነበር። እርሱም መኮንን ሆይ ወደ አንተ ተልኬአለሁ አለ። ኢዩም ለማንኛችን ነው ሲል ጠየቀ። እርሱም መኮንን ሆይ ለአንተ ነው ብሎ መለሰ። ኢዩም ተነስቶ ወደ ቤት ገባ። ከዚያም ነቢዩ ዘይቱን በኢዩ ላይ አፈሰሰና እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእግዚአብሔር ሕዝብ በእስራኤል ላይ እንድትነግሥ ቀብቼሃለሁ። የአገልጋዮቼን የነቢያትን ደም እንዲሁም የእግዚአብሔርን አገልጋዮች ደም ሁሉ ከኤልዛቤል እጅ ይበቀል ዘንድ አንተ የጌታህን የአካብን ቤት ትመታለህ። የአካብ ቤት በሙሉ ይጠፋል። ባሪያውም ይሁን ተወላጅ በእስራኤል የሚገኘውን የመጨረሻ ወንድ ልጅ ሁሉ ከአካብ እቈርጣለሁ። ከእንግዲህ የአካብን ቤት እንደ ናባጥ ልጅ እንደ ኢዮርብዓም ቤት እንደ አካያም ልጅ እንደ ባኦስ ቤት አደርገዋለሁ። ኤልዛቤልን ግን በኢዝራኤል እርሻ ውሾች ይበሏታል፣ የሚቀብራትም አይኖርም። ይህን ተናግሮም መስኪያውን ከፍቶ ሮጠ። ኢዩ ወጥቶ የጦር አለቆች ወደ ሆኑት ጓደኞቹ እንደደረሰ ከመካከላቸው አንዱ ሁሉም ነገር ሰላም ነው? ይህ እብድ ወደ አንተ የመጣው ለምንድን ነው ሲል ጠየቀው። ኢዩም ሰውየውንም ሆነ የሚናገረውን እናንተም ታውቃላችሁ ሲል መለሰ። እነርሱም ይህማ ትክክል አይደለም፣ ይልቅስ እውነቱን ንገረን አሉት። ኢዩም እንዲህ አለ፣ እርሱ የነገረኝማ ይህ ነው። እግዚአብሔር እንዲህ ይላል፣ የእስራኤል ንጉሥ እንድትሆን ቀብቼሃለሁ። ከዚያ ሁሉም ተሎ ብለው ልብሳቸውን እያወለቁ በሚራመድበት ደረጃ ላይ አነጠፉ። ከዚያም መለከት ነፍተው ኢዩ ነግሷል አሉ። ስለዚህ የናምሲ የልጅ ልጅ የኢዮሳፍጥ ልጅ ኢዩ በኢዮራም ላይ አሴረ። በዚህ ጊዜ ኢዮራምና እስራኤል ሁሉ በሬማት የምትገኘውን ገለዓድን ከሶርያ ንጉሥ ከአዛሄል ጥቃት ለማዳን ይጠብቁ ነበር። ንጉሥ ኢዮራም ግን የሶርያን ንጉሥ አዛሄልን ጦርነት በገጠመው ጊዜ ሶርያውያን ካደረሱበት ቁስል ለማገገም ወደ ኢይዝራኤል ተመልሶ ነበር። ኢዩም እንግዲህ ሐሳባችሁ እንዲህ ከሆነ ይህን ነገር ወደ ኢይዝራኤል ሂዶ እንዳይናገር ማንም ሰው ከዚች ከተማ ሾልኮ እንዳይወጣ ጠብቁ አለ። ከዚያም በሰረገላው ተቀምጦ ወደ ኢይዝራኤል ገሰገሰ። ይህን ያደረገውም ኢዮራም በዚያ ስለተኛና የይሁዳ ንጉሥ አካዝያስም እርሱን ለመጠየቅ ወደዚያው ስለወረደ ነው። በኢይዝራኤል ግንብ ማማ ላይ የቆመው ጠባቂ የኢዩ ወታደሮች መቅረባቸውን አይቶ አረ ወታደሮች መጡ በማለት ጮኾ ተናገረ። ኢዮራምም አንድ ፈረሰኛ ተጠርቶ እንዲገናኛቸው ላኩትና የመጣችሁት በሰላም ነውን ብሎ ይጠይቅ ሲል አዘዘ። ፈረሰኛውም ኢዩን ለመገናኘት ጋልቦ ሄደና ንጉሡ የመጣችሁት በሰላም ነውን ብሎአል አለው። ኢዩም ስለ ሰላም መጨነቅ ያንተ ጉዳይ አይደለም፣ ይልቅስ ወደ ኋላ እለፍና ተከተለኝ አለው። ጠባቂውም መልእክተኛው ከእነርሱ ዘንድ ደርሷል፣ ነገር ግን ተመልሶ አልመጣም ብሎ አሳወቀ። ስለዚህ ንጉሡ ሌላ ፈረሰኛ ላከ። ወደ እነርሱ ዘንድ እንደደረሰም ንጉሡ የመጣችሁት በሰላም ነውን ይላል አለው። ኢዩም ስለ ሰላም መጨነቅ ያንተ ጉዳይ አይደለም፣ ይልቅስ ወደ ኋላ እለፍና ተከተለኝ አለው። ጠባቂው መልእክተኛው ከእነርሱ ዘንድ ደርሷል፣ ነገር ግን ይህም ተመልሶ አልመጣም፣ የወታደሮቹ መሪ ሰረገላ አነዳዱ ልክ እንደ ናምሲ ልጅ እንደ ኢዩ አነዳድ ነው፣ ሲነዳም እንደ እብድ ነው ሲል አሳወቀ። ኢዮራምም በሉ ሰረገላዬን አዘጋጁ ብሎ አዘዘ። ሰረገላው እንደተዘጋጀም የእስራኤል ንጉሥ ኢዮራምና የይሁዳ ንጉሥ አካዝያስ በየሰረገሎቻቸው ሆነው ኢዩን ለመገናኘት ሄዱ። የኢዝራኤላዊውና የናቡቴ ርስት በነበረው እርሻ ላይም ተገናኙት።
ኢዮራምም ኢዩን ገና ሲያየው ኢዩ የመጣው በሰላም ነውን ሲል ጠየቀው። ኢዩም የእናትህ የኤልዛቤል የጣዖት አምልኮና መተት እንዲበስቶ እያለ ምን ሰላም አለ ሲል መለሰ። ኢዮራምም ሰረገላውን አዙሮ በመሸሽ አካዝያስ ሆይ ይህ ክዳት ነው አለ። ከዚያም ኢዩ ቀስቱን በማስፈንጠር ኢዮራምን በትከሻና ትከሻው መካከል ወጋው። ፍላጻውም ዘልቆ ልቡን ስለወጋው ሰረገላ ውስጥ ዘፍ ብሎ ወደቀ። ኢዩም የሰረገላ ኃላፊውን ቢድቃርን እንዲህ አለው፣ አንሳውና በኢይዝራኤላዊው በናቡቴ እርሻ ላይ ጣለው። አንተና እኔ አባቱን አካብን በየሰረገሎቻችን ሆነን ተከትለነው ስንሄድ እግዚአብሔር ይህን ትንቢት እንዲህ ሲል እንደተናገረበት አስታውስ። ትናንት የናቡቴንና የልጆቹን ደም አይቻለሁ ይላል እግዚአብሔር። ይህንንም በዚሁ እርሻ ላይ በእርግጥ አንተው እንድትከፍል አደርግሃለሁ ይላል እግዚአብሔር። አሁንም በእግዚአብሔር ቃል በተነገረው መሠረት አንሳውና በዚሁ እርሻ ውስጥ ጣለው። የይሁዳ ንጉሥ አካዝያስም ይህን ሲያይ ወደ ቤተ ሐጋን በሚያወጣው መንገድ ሸሸ። ኢዩም እያሳደደ ድምፁን ከፍ አድርጎ እርሱንም ግደሉት አለ። እነርሱም በይበለዓም ከተማ አጠገብ በጉራ ቀበት መንገድ ላይ በሰረገላው ውስጥ እንዳለ አቆሰሉት። እርሱ ግን ወደ መጌዶ ሸሽቶ እዚያው ሞተ። አገልጋዮቹም በሰረገላ አድርገው ወደ ኢየሩሳሌም ወሰዱት። በዳዊትም ከተማ ከአባቶቹ ጋር በመቃብሩ ቀበሩት። አካዝያስ በይሁዳ የነገሰው የአካብ ልጅ ኢዮራም በነገሰ በ11ኛው ዓመት ነበር። ከዚያም ኢዩ ወደ ኢይዝራኤል ሄደ። ኤልዛቤልም ይህን በሰማች ጊዜ ዓይኗን ተኰኩላ ጠጉሯንም አሰማምራ በመስኮት ትመለከት ነበር። ኢዩ የቅጥሩን በር አልፎ ሲገባ ጌታህን የገደልክ አንተ ዘምሪ የመጣኸው በሰላም ነውን ስትል ጠየቀችው። ቀና ብሎ ወደ መስኮቱ ተመለከተና ማነህ አንተ? ማን ነው የሚተባበረኝ ሲል ጮኾ ተጣራ። 2-3 ጃንደረቦችን ቁልቁል ወደ እርሱ ተመለከቱ። ኢዩም ወደ ታች ወርውሯት አለ። እነርሱም ወረወሯት። ፈረሶቹ ሲረጋግጧትም ደሟ በግንቡና በፈረሶቹ ላይ ተረጨ። ኢዩም ገብቶ በላ ጠጣም። ከዚያም ምንም ቢሆን የንጉሥ ልጅ ናትና ይችን የተረገመች ሴት በሚገባ ቅበሯት አለ። ሊቀብሯት ሲወጡ ግን ከራስ ቅሏ ከእግሯና ከእጇ በቀር ሌላ ያገኙት አልነበረም። ተመልሰውም ይህን ሲነግሩት ኢዩ እንዲህ አለ፣ እግዚአብሔር ለባሪያው ለተሰቢያዩ ለኤልያስ በኢዝራኤል ምድር እርሻ ውስጥ ውሾች የኤልዛቤልን ሥጋ ይበሉታል፣ ሥጋዋም በኢዝራኤል ምድር እርሻ ውስጥ እንደ ፍግ ስለሚሆን ማንም ሰው ይቺ ኤልዛቤል ናት ሊል አይችልም ብሎ የተናገረው ቃል 2ኛ ነገሥት ምዕራፍ 10። በዚህ ጊዜ አክዓብ በሰማርያ 70 ወንዶች ልጆች ነበሩት። ስለዚህ ኢዩ ደብዳቤ ጽፎ ለኢይዝራኤል ሹማምንት ለሽማግሌዎችና የአክዓብን ልጆች ለሚያሳድጉ ሞግዚቶች ወደ ሰማርያ ላከ። መልእክቱም እንዲህ የሚል ነበር፣ የጌታችሁ ልጆች ከእናንተ ጋር ስለሆኑ ሰረገሎችና ፈረሶች፣ የተመሸገች ከተማና መሣሪያም ስላላችሁ ይህ ደብዳቤ እንደ ደረሳችሁ ወዲያውኑ ከጌታችሁ ልጆች መካከል ብልጫ ያለውንና ተገቢ ነው የምትሉትን መርጣችሁ በአባቱ ዙፋን አስቀምጡት። ከዚያም ስለ ጌታችሁ ቤት ተዋጉ። እነርሱ ግን እጅግ ፈርተው ነበርና 2 ነገሥታት ሊቋቋሙት ያልቻሉትን ሰው እኛ እንዴት ልንቋቋመው እንችላለን አሉ። ስለዚህ የቤተ መንግሥቱ አዛዥ፣ የከተማይቱ ገዢ፣ ሽማግሌዎችና የልጆቹ ሞግዚቶች እኛ ያንተው አገልጋዮች ነን፣ ትእዛዝን ሁሉ እንፈጽማለን፣ እኛ ማንንም አናነግስም፣ ደስ የሚያሰኝን ሁሉ አንተው አድርግ በማለት ይህን መልእክት ለኢዩ ላኩ። ከዚያም ኢዩ እንግዲህ የእኔ ወገን ከሆናችሁና ከታዘዛችሁኝ የጌታችሁን ልጆች ራስ ቆርጣችሁ ነገ በዚህ ሰዓት ይዛችሁልኝ ወደ ኢይዝራኤል እንድትመጡ ሲል ደግሞ ጻፈላቸው። በዚህም ጊዜ 70 የንጉሡ ልጆች በከተማይቱ ውስጥ ታዋቂ በሆኑ አሳዳጊዎቻቸው ዘንድ ነበሩ። ደብዳቤውም በደረሳቸው ጊዜ ሰዎቹ
ሌሎቹ 70 ልዑላን በሙሉ ወስደው ገደሏቸው። ራሳቸውንም በቅርጫት አድርገው ኢዩ ዘንድ ወደ ኢይዝራኤል ላኩ። መልእክተኛው እንደደረሰም ለኢዩ የንጉሡን ልጆች ራስ አምጥተዋል ብሎ ነገረው። ከዚያም ኢዩ በከተማይቱ መግቢያ በር ላይ 2 ቦታ ከምራችሁ እስከ ነገ ጠዋት ድረስ አቆዩአቸው ብሎ አዘዘ። በማግስቱም ጠዋት ኢዩ ወጥቶ በሕዝቡ ሁሉ ፊት በመቆም እንዲህ አለ። እናንተ ንጹሐን ናችሁ። ጌታዬን ያሴርኩበትና የገደልኩት እኔ ነኝ። እነዚህን ሁሉ ግን የፈጃቸው ማን ነው? እንግዲህ እግዚአብሔር በአካብ ቤት ላይ ከተናገረው ቃል አንዲቱ እንኳ በምድር ላይ ወድቃ እንደማትቀር ወቁ። እግዚአብሔር በባሪያው በኤልያስ የተናገረውን ፈጽሟል። ስለዚህ ኢዩ ከአካብ ቤት የቀረውን ሁሉ ታላላቆቹን ሰዎች በሙሉ የቅርብ ወዳጆቹንና ካህናቱን አንድም ሳይቀር በኢይዝራኤል ገደላቸው። ከዚያም ኢዩ ተነስቶ ወደ ሰማርያ ሄደ። ቤትኤኬድ ወደ ተባለው የበግ ጠባቂዎች ቤት ሲደርስ ከይሁዳ ንጉሥ ከአካዝያስ ሥጋ ዘመዶች ጥቂቶቹን አግኝቶ እናንተ እነማን ናችሁ ሲል ጠየቃቸው። እነርሱም እኛ የአካዝያስ ሥጋ ዘመዶች ነን፣ ንጉሣዊውን ቤተሰብና የእቴጌይቱን ልጆች ለመጠየቅ ወደዚህ ወርደን መጠናል አሉ። እርሱም ከነ ሕይወታቸው ያዟቸው ሲል አዘዘ። ስለዚህ ከነ ሕይወታቸው ወስደው በቤትኤኬድ ጉድጓድ አጠገብ 42ቱን ሰዎች ገደሏቸው፣ አንድ እንኳ አላስቀረም። ከዚያም ተነስቶ ሲሄድ የሬካብ ልጅ ኢዮናዳብ ወደ እርሱ ሲመጣ መንገድ ላይ ያገኘው። ኢዩም ሰላምታ ሰጥቶት ልቤ ለልብህ ታማኝ የሆነውን ያህል ያንተስ ልብ ለልቤ እንዲሁ ታማኝ ነውን ሲል ጠየቀው። ኢዮናዳብም አዎን ነው ብሎ መለሰ። ኢዩም እንግዲያውስ እጅህን ስጠኝ አለው። እጁንም ሰጠው። ከዚያም ኢዩ ደግፎ ወደ ሰረገላው አወጣው። ኢዩም በል አብረን እንሂድና ለእግዚአብሔር ያለኝን ቅናት ይልኝ አለው። ከዚያም በሰረገላው ይዞት ሄደ። ኢዩ ወደ ሰማርያ በደረሰ ጊዜ ከአክዓብ ቤተሰብ በዚያ የቀረውን ሁሉ ገደለ። ለነቢዩ ለኤልያስ በተነገረውም የእግዚአብሔር ቃል መሠረት አጠፋቸው። ከዚያም ኢዩ ሕዝቡን ሁሉ በአንድነት ሰብስቦ እንዲህ አለ። አክዓብ ባኦልን ያገለገለው በጥቂቱ ነው፣ ኢዩ ግን ይበልጥ ያገለግለዋል። አሁንም የባኦልን ነቢያት ሁሉ አገልጋዮችና ካህናቱንም በሙሉ ጥሩልኝ። ለባኦል ትልቅ መሥዋዕት ስለማቀርብ አንድ ሰው እንኳ እንዳይቀር፣ የማይመጣ ሰው ቢኖር ግን በሕይወት አይኖርም። ኢዩ ግን ይህን ማድረጉ የባኦልን አገልጋዮች ለማጥፋት ተንኰል መፍጠሩ ነበር። ኢዩም ለባኦል ክብር ጉባኤ ጥሩ አለ። እነርሱም ይህንን ለሕዝቡ አስታወቁ። ከዚያም በሞላው እስራኤል መልእክት ላከ። የባኦል አገልጋዮች በሙሉ መጡ፣ ማንም አልቀረም። ሁሉም ወደ ባኦል ቤተ ጣዖት ገቡ። የባኦል ቤተ ጣዖት ዳር እስከ ዳር ሞላ። ኢዩም የልብስ ቤቱን ኃላፊ ለባኦል አገልጋዮች ሁሉ አልባሳት አውጣ አለው። እርሱም አልባሳቱን አወጣላቸው። ከዚያም ኢዩ ከሬካብ ልጅ ከኢዮናዳብ ጋር ወደ ባኦል ቤተ ጣዖት ገባ። የባኦልንም አገልጋዮች እንግዲህ የባኦል አገልጋዮች ብቻ እንጂ የእግዚአብሔር አገልጋዮች እዚህ አብረዋችሁ አለመኖራቸውን አረጋግጡ አላቸው። ከዚያም የሚቃጠል መሥዋዕትና ሌላም መሥዋዕት ለማቅረብ ገቡ። በዚህ ጊዜም ኢዩ በእጃችሁ አሳልፌ ከሰጠኋችሁ ሰዎች አንድ እንኳ እንዲያመልጥ ያደረገ በገመዱ ይገባበታል ብሎ በማስጠንቀቅ ውጭ 80 ሰዎች አዘጋጅቶ ነበር። ኢዩ የሚቃጠለውን መሥዋዕት አቅርቦ እንዳበቃ ጠባቂዎቹንና የጦር አለቆቹን ግቡና ግደሏቸው፣ ማንም እንዳያመልጥ ሲል አዘዘ። እነርሱም በሰይፍ ፈጇቸው። ጠባቂዎቹና የጦር ሽማምንቱ ሬሳውን በሙሉ ወደ ውጭ አውጥተው ጣሉ። ከዚያም ወደ ውስጠኛው የባኦል ቤተ ጣዖት ገቡ። ከድንጋይ የተሠሩትንም ማምለኪያ ምስሎች ከባኦል ቤተ ጣዖት አውጥተው አቃጠሉ። የባኦልን ማምለኪያ ምስል ቀጠቀጡ። የባኦልንም ቤተ አምልኮ አፈረሱ። ይህንንም ሕዝቡ እስከ ዛሬ ድረስ የኩስ መጣያው አድርጎታል። በዚህ ሁኔታም ኢዩ የባኦልን አምልኮ ከእስራኤል አስወገደ።
ይሁን እንጂ ኢዩ የናባጥ ልጅ ኢዮርብዓም በቤተልና በዳን የወርቅ ጥጃዎች እንዲያመልኩ እስራኤልን ካሳተበት ኃጢአት አልራቀም። እግዚአብሔርም ኢዩን በፊቴ መልካም የሆነውን ነገር ስላደረግክና በአካብም ቤት ላይ እንዲደርስ በልቤ ያለውን ሁሉ ስለፈጸምህ ዘርህ እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣል አለው። ነገር ግን ኢዩ የእስራኤልን አምላክ የእግዚአብሔርን ሕግ በፍጹም ልቡ ለመጠበቅ ጥንቃቄ አላደረገም። ኢዮርብዓም እስራኤልን ካሳተበት ኃጢአት አልራቀምና። በዚያ ዘመን እግዚአብሔር የእስራኤልን ምድር መቀናነስ ጀመረ። አዛሄልም እስራኤልን ዳር እስከ ዳር መታ። ይኸውም ከዮርዳኖስ በስተ ምሥራቅ ያለውን የገለዓድን ምድር ሁሉ ሲሆን ይህም በአርኖን ወንዝ አጠገብ ካለው ከአሮዔር አንስቶ የጋድን የሮቤልንና የምናሴን አገር ገለዓድንና ባሳንን ነበር። የቀረው በኢዩ ዘመን መንግሥት የሆነው ያደረገውም ሁሉ ያከናወነውም ሥራ በሙሉ በእስራኤል ነገሥታት ታሪክ ተጽፎ የሚገኝ አይደለምን? ኢዩ ከአባቶቹ ጋር አንቀላፋ፣ በሰማርያ ቀበሩት። ልጁ ኢዮአካዝም በእግሩ ተተክቶ ነገሠ። ኢዩ በሰማርያ ተቀምጦ በእስራኤል ላይ የነገሠው